ወይ ልጅ ያቤት 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 እባክህ ያቤት ምን ሆነ ነው ያቤት ወይ ልጅ ያሺ ያቤት ምን ሆነ ነው ተረጋጊ ደረሪ ማንም ሰው መስማት የለበትም ይልቅይና ከትልቁ ክፍል መድኃኒት እና ፋሻ አምጪልኝ ፍጠኝ አሁን እኮ ወደ ሆስፒታል መሄድ አለብን በጣም ብዙ ደም እየፈሰሰ እኮ ነው ፍጠኝ ያልኩሽን አትሰማሽኝም አትበሳጭኝ ይሽጭኝ ቤዝ እንዴ ናቱ ደህና ነህ? ቆይ ግን ሰዓቱን አይተኸዋል? ወንድሜ ቆይ ምንድነው ችግር ልታሳብደን ነው እንዴ ወደ ድርጅቱ ሄጄ እኮ በጣም ብዙ ስራ ተደራርቦ ነበር እና ከዚህ በላይ መደራረብ ስለሌለበት እሱ ሊጨራርስ ብዬ ነው ስልኬን አጥፍቼ እኮ ቀድመህ ብትነግረን ጥሩ ነበር በጣም ስንጨነቅ እኮ ነው የዋልነው በጣም ይቅርታ አጋጣሚ ነው ሉሊት ራሱ ከኛ ጋር እየተጨነቀች ነበር አሁን ሲደክማን ነው ተነስታ የተኛችው ሉሊት ለኔ ተጨነቀች አሁን ለማንኛውም ምግብ አምጥቼላችኋለሁ ብሉ የአንዳንድ ሰዎችን ከውሃ የቀጠነ ምግብ እየበላን በረሃብ ከምንሞት ከውጭ ገዝተህ መብላቱ ሳይሻል አይቀርም ወንድሜ ቆይ ምን እያልክ ነው እኔ እንደዛ አንባበን ባሆኝ የሰራሁት ምግብ ነው ከውሃ የቀጠነ ምናምን የምትለው እኮ አዎ አንተ እንዴት እንደዚህ ትላታለህ ሲጀመር ደግሞ እኔ ምግቧ በጣም ነው የሚመቸኝ እንደውም አንተ ያመጣው ምግብ አልበላም ራሴ ሰርቼ እበላለሁ እውነቱን በጣም ታሳፍራለህ ይቀደም ይኸውልሽ አንቺ የነካሽው ነገር ሁሉ የኔ ትንሽ ይሄዳል ምድር ላይ ያለኝ ውዱ ነገር እኮ አንቺ ነሽ እባክህ እንደዚህ እያልክ የሰው አንጀት አትብላ እንዲህ በቀላሉማ አናልፍም ትቀጣታለህ እሺ ምን ልቀጣል ቶይ እሺ በቃ አሁን እንብላ በቃ እናንተ ብሉ እኔ በልቼ ነው የመጣሁት ምግቡን ለእናንተ ነው የመጣሁት በቃ ጥሩ ሰፍቼዋለሁ ፋሻውን አምጪና ሽጊልኝ እኔ ቆይ ያፌት ለምን ወደ ሆስፒታል አንሄድም ለምን እንደዚህ ድርቅ ትላለህ እኔ እኮ ያፌት ነኝ እንደዚህ ያደረገኝን ሰው አሳድጄ ዋጋውን እሰጠዋለሁ እበቀለዋለሁ እንጂ እንደማንም ተራ ሰው ሆስፒታል ሄጄ አልታከምም አሁን ነሽ እንዴት ናቱ ናስኪያ እንዴት ነው ቆይ ምን ሆነሃል ኧረ ምንም አልሆንኩም ምን ነው ቀን ላይ ስልክ አይሰራም ነበር አሁን ደግሞ እየጠራው ከየት እንደሄድክ እንኳን አላውቅም እራትን በልቼ ነው የመጣሁት ብለክ ወደ ላይ ወጣክ ከዚህ በፊት ባትበላ እንኳን አብረን ትቆይ ነበር ስልክ እያወራሁ ስለነበረ ነው እንጂ ስጠረኝ ሰምቼሽ ነው እና ቢያንስ አቤት አትለኝም
ቤዝ ቀን ድርጅቱ ጋር ነው ያልኩት። አሁን ደግሞ የስራ ጉዳይ ነበር ስልክ ሳውራ ነበረው እና በጣም ደክሞኛል። አሁንም የመጣሁት እየጠራሽኝ ዝም ብዬ እስከምተኛ ብዬ ነው። እሺ በቃ ደህና ደር። ምን ሆንኩ? እኔ ምን አውቃለሁ? ለኤፍራታ እኮ ስደውልላት ስልክህን አንስታ እንደተጎዳህና ሐኪም ቤትም አልሄድም እንዳልካ ነገረች። እኔ ያፌት ነኝ። ለተራ ጭረት ብዬ ራሴን አላዋርድ። ጭረት? ቆይ ወቅተው ነው ደብድበው ነው? ምንም አልገባኝም። በብርቱካን ቢላዋ ነው ንካ ያደረገኝ። ሲጀመር ሊወጋኝ የሞከረው ሰው በጣም ፈሪ ነው። ለእኔ ጨለማን ተገና አድርጎ ሰውን የሚጎዳ ወንድ አይደለም። ጀግና ከሆነ ፊት ለፊት አይጋፈጠኝም። አረ ያፌት ተዋ። እኔ እኮ አቢላ ነኝ። አንሰጋገስ። እርግጠኛ ነኝ ሰዎች አካባቢ ላይ ቢኖሩ ኖሩ ያ ሰውዬ አልቆለት ነበር። ሌላው ደግሞ የወጋህም ሰው ብቻህን እንደሆንክ ስለሚያውቅ፣ ብቻህን ስትሆን ያን ያህልም ደፋር እንዳልሆንክ ስለሚያውቅ። ምን አባህ ነው ያልኩህ? አንተ ማትረባ ከያፌት ጋር እንደምታወራረት ሰው እንዴ? ቆይ ጠብቅ፣ ለዚህ ንግግር ትቀጣበታል። ምን አደረኩ ደግሞ? ጨለማን ተገና አድርጎ ምናምን ስትል ባይሆን ኖሮ በሰዎች ይገደል ነበር ነው ያልኩት። እንዴት አድርሽ ንግስት? እልኸኛው ወንድሜ ብቻሽን አስጨነቅሻ? ቆይ ለምንድን ነው ግን ራስሽ ማታ ላይ ያለጉልሽልኝ? በጣም ደንግጬ ስለነበር መደወል እንደነበረብኝ ራሱ ረስቼው ነበር። ያው እኔ ከአባዬ ሞት በኋላ እንደዚህ አይነት ነገር እፈራለሁ። ምን ነው ያፌት አመመህ እንዴ? እንደዚህ አይነት ንግግር ከስለት በላይ ያማል አይደል? እኔ የምልሽ አባትሽ ተገሎ ነው እንዴ? አዎ፣ በጣም ቅርባችን ባለ ሰው። አባዬ ለእኔ ብዙ ነገሬ ነበር። መጠጊያዬ፣ መሸሸጊያዬ፣ እንባዬን አባሼ ነበር። ምንም እንኳን በስጋ ባይወልደኝም ልክ እንደ ስጋ አባቴ ነበር። ውይ በጣም ያሳዝናል። ግን ቆይ አባትሽ... አቤል በቃ ጠየቀኝ አይደል? ይኸው እንደምታየኝ ደህና ነኝ። አሁን መሄድ ትችላለህ። ደግሞ ከዚህ በኋላ እኔ ካልጠራሁ በቀር በፍጹም ወደዚህ ቤት እንድትመጣ አልፈልግም። ድሮሚን የጥፋቱ ሚስት ስታጋሪ ስታክል ከመሱ የካታ በቃቸው። አንተም እግዚአብሔር ይመስገን። ቆይ ለምንድን ነው የተዘጋፈል ከብቹ? አሁን እኮ ሁሉም አልፏል። ምን ሆነ ያለፈው? ምን ሆነ የተረሳው? የአባትሽ ሞት። አሁን እኮ ከሞተ 2 ዓመት ሊሆነው ነው። አልፏል አይደል? በጣም ደስ ይላል። በቃ አንተ ሰው መግደል ከዛ በቀላሉ መርሳት ነው አይደለ ስራ? ስማኝ፣ ያለፈው የአባቴ ህይወት ነው። አባቴ በአካል ላይ ይኖር ይችላል፣ እኔ ልብ ውስጥ ግን ለዘላለም ይኖራል። መቼም አረሳውም። አሟሟቱንም መቼም አረሳውም። ፋይሉም መቼም አይዘጋም። ቆይ አልገባኝም። ሁሉንም ነገር ትተሽ መስሎኝ ነው ያገባሽ። ናታንን ማጣት ማትፈልጊ ከሆነ ይሄ አባቴ ቀብር ጥስ የምትይው ነገር ትተዋለሽ። ስለተኛው ምንም አላደርግ መስሎሽ ነው እንዴ? ተረጋጋ። እኔ እንድትሞት አልፈልግም። ሞት ማለት ለአንተ እረፍት ነው። ምንድን ነው እንደዚህ በራስሽ እንድትተማመኝ ያደረግሽ ነገር? ከዚህ በኋላ ብሬ መስራት እፈልጋለሁ። እንደ ሽፋን የምትጠቀምበት ድርጅት ውስጥ ኃላፊ ሆኜ መስራት እፈልጋለሁ። ምን? ቆይ አንቺ ሴትዮ ከማን ጋር እያወራሽ እንደሆነ ግን ገብቶሻል? በደንብ ገብቶኛል። ከሰማንያ ባሌ ጋር ነው እያወራ ያለሁት። ያፌት ያፌት ያፌት! ወይኔ ጉዴ! እስኪ ቀና በል ያፌት! ምን ሆነ ነው ያፌት? ወይኔ አምላኬ! ያሺ ያሺ! ያፌት ያፌት! ምን ሆነ ነው?
ያፌት ትንሽ ብቻ ታገሰኝ። ከዛ የተላከልህ ፋይል ምን እንደሆነ ልረዳ እችላለሁ። አቶ ያፌት ከዚህ በኋላ ሁለታችንም አንድ እኩል ነን። እንደፈለክ የምትጫወትባት አሻንጉሊት የለችም። ያፌት ያፌት እንዴ ምንድን ነው ደህና ነኝ ማለት? በጣም ብዙ ደም እኮ እየፈሰሰ ነው። እስኪ ንገሪኝ፣ በአንድ ሌሊት እንደዚህ ጀግና ያጫወተሽ ነገር ምንድን ነው? አቶ ሰመረ ሰላም ብለውሃል። ስለ አንድ ሴት የሚገልጽ ፋይልም ልከውልሃል። ቀጣይ የምታስገቧቸው ምርቶች በድርጅቱ በኩል እንደሚገቡና በአስቸኳይ መሸጥ እንዳለባቸው የሚገልጽም ጽሑፍ ልኳል። ቆይ ስልክ የት ነው ያለው? ሲጀመር አንቺ ማን ስለሆንሽ ነው ስልኬን የምትነካኪው? ሚስት ስለሆንኩ። ስማ ያፌት፣ አሁን ላይ ያንተ ሚስት እስከሆንኩ ድረስ ስለ አንተ የማወቅ መብት አለኝ። 10 ጊዜ ማን ስለሆንሽ ነው አትበለኝ። በቃ እንድታገግም የሚያደርግ ነገር ስራ ነው። እስኪ የምታገግም ድረስ እንከባከብሃለሁ። የማይረባ አሁን በዚህ ሰዓት ስልኩን ያጠፋል። ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ 4 መኝታ አማራጭ ያላቸው አፓርትመንቶች አቅመውን ባማከለ መልኩ የህልሞን ቤት በዲኤምሲ ሪል ስቴት እውን ማድረግ ይችላሉ። በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዳያሳስቡ፣ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርሞክ ተጠቅመን እየገነባን እንገኛለን። ምን ይሄ ብቻ! ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። የናቱ ጫማ ደግሞ እዚህ ምን ይሰራል እንዴ? በጠዋቱ ልብስ ቀይሮ ወጥቶ ነው? ይሄ ልጅ ምን እየሰራ ነው? ያፌት አንተ ምን አለበተኛ?
ምንድን ነው በዚህ ጠዋት እንዴ? ሰው ከአንድም ሁለት ጊዜ አላነሳ ሲልሽ አታይም እንዴ አንቺ? ሄሎ ሰላም አቶ ያፌት፣ እንዴት ነህ? እንደምን አደርክ? እሺ ምንድን ነው የፈለግሽው? አሁን ወደ ጉዳይሽ ግቢ። እኔማ ለራስህ ተጨንቄ ነበር የደወልኩልህ። ማለት ያው ትናንትና ናታን ስልኩን አጠፋፍቶ ቀኑ ሙሉ ቤት አልነበረም። በቃ ስንሞክርለት ስልኩ አይሰራም ነበርና ማታ ነው አምሽቶ የመጣው። ምናልባት ደግሞ አንተ ስራ ስለምትሆን ኤፍራታ ጋር ሆኖ ከሆነ ያው እንደሚባለው ደግሞ ከሱ ስራ አጠፋምና አዲስ የምታውቀው ነገር ካለ ብዬ ነበር። ምን ምን አልሽኝ? እኔ ትዳራችሁ እንዲፈርስ አልፈልግም። ደግሞ የኔ የምልህ ስለማሰብልህ ነው። እሺ ወይዘሮ ሉሊት ዛሬ ባታስቢም አስበሽልኛል። እሺ አቶ ናታን እሺ ወይዘሮ ሉሊት ደግሞ አሁን ከማጋ ነው በጠዋቱ ስለማስብልህ ነው ትዳራችሁ እንዳይፈርስ ነው ምናምን የምትባባዩ እንዴ? ቆይ አንቺ እየተከታተልሽኝ ነው እንዴ? ኮቲ ነገር የለሽም እንዴ? ቆይ ምንድነው አንቺ ችግርሽ? ስትፈልጊ ሻይ ትደፊብኛለሽ፣ ስትፈልጊ ደግሞ ከለሬ እስኪለቅ ታፈጭብኛለሽ። ቆይ ምንድነው ችግርሽ? ለምን በግልጽ አትነግሪኝም እንዴ? እንዴ ነው አንተ ደስ ያለ ክሪስፕ ራፕ ነው? ክሪስፕ ያልከው እና እንዴት እየሆነ ነው? ምኑ? ከኤፍራታ ጋር ስለተፈጠሩ ነገሮች ቢኒ፣ አሁን ስለዚህ ነገር ማሰብም ሆነ ማውራት ናት ብታወራው ብንነጋገርበት አይሻልም? አንተ የውስጥህን ለማን ነው የምትናገረው? ለእኔ ካልነገርከኝ ተዋልኩኝ። ከዚህ በላይ የሚያሳስብ በጣም ብዙ ነገር አለ። ብዙ ነገር? ከዚህ በላይ የሚያስጨንቅ ብዙ ነገር እና አያሳስብም? ዋናው ነገር ይሄ ነው እያልከኝ? አይ እሱስ ልክ ነህ። እና ወደ ጉዳያችን እንግባ። በጣም አሪፍ። ጀኒ እንዴት ነህ? ደህና አይደለች። ብዙ ጊዜ ስለ ኤፍራታ ነው የምታስበው። ስሜቷ በጣም ተጎድቷል። ይገባኛል። አንተ ከጎኗ መለየት የለብንም። እኔ የምልህ እነዚህ እንዴት ናቸው? ቢኒ፣ ለምንድን ነው የምነግርህ ነገር ማሰብ? እኔ በዚህ ከመጡብኝ አልደራደርም። ባለፈውም እንደዛ ነግሬ የቤት ውስጥ ከገባ በኋላ የተፈጠረው ነገር ምንም ደስ አይልም። እረፍ ብያለሁ። ችግር የለውም፣ አታስብሽ። ሄሎ እኩዬ፣ እንዴት ነሽ? ደህና ነኝ። ይቅርታ ማታ ያላሰብኩት ነገር ገጠመኝና መልሼ ሳልደውል ቀረሁ። አረ ችግር የለውም።
ወንድሜ በጣም ደህና ነው። ማታ ድርጅቱ ስራ ስለበዛበት ጊዜ እንዳነረብሸው ብሎ ስልኩን አጥፍቶት ነው። ኧረ እና ደህና ነው? አዎ ደህና ነው። ግን አንቺ ወንድሜን የሚያስረሳ ምን አይነት ችግር ገጥሞሽ ነው? ምን? አይ በቃ ሌላ ጊዜ እነግርሻለሁ። ወይፉ ምንም ነገር ላንደበበቅ ተነጋግረን ነበር እንዴ? በይ ተናገሪ። ትናንትና ማታ ያፌት ተወግቶ ተጎድቶ ነው ወደ ቤት የገባው። ምን? ኤፉ እየቀለድሽ ነው እንዴ? እንዴ ቆይ ስታስቢው እኔ ስለ እንደዚህ አይነት ነገር እንዴት ልቀልድ እችላለሁ? ናታን ማታ አምሽቶ ነው የመጣው ስትይኝ ምናልባትም ከዚህ ነገር ጋር የሚያገናኘው ነገር ካለ ብዬ ነው። እንዴት እንደዚህ ትያለሽ? ወንድሜ በፍጹም እንደዚህ አይነት ነገር አያደርግም። እሺ ልክ ነሽ። በቃ አሁን ቻው፣ ስልኩን ልዘጋው ነው ሰው እንዳይሰማኝ። እሺ ቻው። አሁን እንዴት ነህ? ደህና ነኝ። አሁንም ምን እንደተፈጠረ አትነግረኝም? እሱን ለማወቅ ከኔ አንቺ አትቀርቢ እንዴ? ይሄ ደግሞ ማለት ነው? እሱን አብረን የምናየው ይሆናል። ለማንኛውም ከዚህ ቤት በፍጹም እንዳትወጪ። የሰርግ ፎቶአችን ይመጣል። በር ሲንኳኳ ወጥተሽ ተቀበዩ። ነገር ግን በስህተት ትሰሚኛለሽ? በስህተት እዚህ ቤት አንድም ሰው እንዳታስገቢ። እሺ። ሰርቼ መጫስ ያለብኝ ስራ ስላለ ላፕቶፑን ከላይኛው ክፍል አምጪልኝ። አንቺም ግቢና ተኝ። ማታ በደንብ ረፍት አላደረግሽም። ለምንድን ነው እንደዚህ ተገረማችሁት? እውነቴን ሁሉ ምግብ አንቺ ነሽ የሰራሽው? እውነቱን እኮ ነው። ሰው እንዴት ነው በአንዴ እንደዚህ ባለሙያ ሊሆን የሚችለው? ደግሞ በዛ ላይ በጣም ቆንጆ ነሻል። አዎ ቴንክ ዩ። እሺ ያዙ። መጀመሪያ ባወራ ያዝ። መቀመጥ እችላለሁ። ለኔ ሳህን የለም እንዴ? ውይ በጣም ይቅርታ፣ አንቺ ትመጫለሽ ብዬ አላሰብኩም ነበር። ያደወቅሽ ይሄው ያንቺ መቤት ሉሊት። እሺ ይሄን አንቺ ነሽ እንዴ ሰራሽው? ይሄ እንዴት ሊሆን ይችላል? እኔ ሳላቅ ተመላላሽ ሰራተኛ ተቀጥሮ መሆን አለበት እርግጠኛ ነኝ እንጂ አንቺ ፈንድሻ የሚያረብሽ ሰው እንደሆንሽ በደንብ እናውቃለን። አዎ ልክ ነሽ። ተመላላሽ ሰራተኛ ተቀጥሮ ነው። በጣም አሪፍ። ዛሬ ቀኑ ሙሉ አልበላውም ነበር። አንቺ ምንድነው ችግርሽ? ለምን እንደዚህ ወጥተሽ የምትይኝ? ለምን አልበላበትም? እንዴት አየውሽ? ቆይ ናቱ ጠዋት ሳትናገር ወዴት ሄደ? ወደ ድርጅቱ ነበር የሄድኩት።
እና እንደዛ ከሆነ ስትሄድ አትናገርም እንዴ? ማታ እኔን ስጠብቁ ስላመሻችሁ ትንሽ እረፉ ብዬ ነው ቀስ ብዬ ወጣሁ። ብሉ። ምን ይጨመርላችሁ? የበላን ነው። በደንብ ቢ ይጣፍጣል አይደል? አረ በጣም ነው የሚጣፍጠው። ደህና ነሽ? አዎ በጣም ደህና ነኝ። ዛሬ በጣም ደስ የሚል ቀን ነው። እየበላችሁ